ዳዕዋ የሚያደርግ ሰው ሰብርን መላበስ አለበት። ይሰደባል፣ ይዘለፋል። ያን ሁሉ መቻል አለበት። ያን ካልቻለ ሰዎች ወደ እስላም ሊመጡ አይችሉም። አላህ ሱብሓነሁ ወተዓላ በሱረቱ አልዒምራን ላይ ምን ይላል? ወለው ኩንተ ፈዘን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ ፈዕፉ ዐንሁም ወስተግፊር ለሁም ወሻዊርሁም ፊል አምር። አንተ ደረቅና ልበ ደንዳና ሆነህ በነበር ሰዎች ከአንተ ይበተኑ ነበር፣ አይቀመጡም ማለት። ነገር ግን ነቢ ሰለላሁ ዐለይሂ ወሰለም ታጋሽ ነበሩ። ይሰድቧቸዋል፣ ይዘልፏቸዋል፣ አደሟቸው፣ አቆሰሏቸው፣ ፈነከቷቸው፣ ብዙ ነገር አደረጓቸው፣ አሳደዷቸው። እርሳቸው ግን ወካነ የምሰሕ ደም ዐን ወጅሂ ዐለይሂ ሰላቱ ወሰላም ወየቁል አላሁመ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን። አድምተዋቸው ደማቸውን እንደዚህ እያበሱ ነቢያችን ሰለላሁ ዐለይሂ ወሰለም አምላኬ አላህ ሆይ የሚያደርጉትን አያውቁምና ይቅር በላቸው ይሉ ነበር። ይሄንን እነዚያን በዳዕዋ ጊዜ ነቢ ሰለላሁ ዐለይሂ ወሰለም የደረሰባቸውን ግፍና መከራ አይተን እንዴት እንዳሳለፉት ያንን ደግሞ አንብበን በእርሳቸው ልክ መሄድ እንዳለብን ያንን ስንሄድ ጊዜ በቃ ለዚያ ነው ትዕግስት። ምናልባት እኔ ላይ ታች ከሆነ በዚያ ሰበብ ነው። እንግዲህ ሁሱ ቆይታችን ይቀጥላል። ክቡራትና ክቡራን ተመልካቾቻችን ቆይታችን ይቀጥላል። ፋታ ወስደን ተመልሰን እንመጣለን። ክቡራትና ክቡራን ተመልካቾቻችን ከዳኢ ሁሴን አህመድ ጋር የምናደርገው ቆይታ እንደቀጠለ ነው። አብራችሁን ቆዩ። ሁሱ በድጋሚ እናመሰግናለን። እንግዲህ ቀደም ሲል የተለያዩ ቆይታዎችን አድርገን ነበረ። ትንሽ ወደ ኋላ እንሄድና እንግዲህ እንደጀመርክ አካባቢ ወጣ ገባ ማለት የተለያዩ ይዘቶችን የማስተማር አይነት ነገር ነው የነበረው። ጥያቄና መልስ ፈትዋ የሚመስል ነገር። ከዛ በኋላ መቼ ነው በትክክል በእቅድ በሐሳብ በዝግጅት የተመራ ይሄንን የንጽጽሩን ስራ የቀጠልከው? እንግዲህ ሶሻል ሚዲያ ላይ ስትቀመጥ ብዙ አይነት ሰዎች ይመጣሉ። የብዙ እምነት ባለቤቶች ሙስሊሞችም አሉ፣ ክርስቲያኖችም፣ ይሁዲዎችም፣ እምነት የሌላቸው ሁላቸው የሁሉንም ጥያቄዎች ከቁርአን ከሐዲስ እና ከመጽሐፋቸውም መሰረት በማድረግ ያወቅነውን ማሳወቅ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በልጉ ዐኒ ወለው አያ አሉ ወሐዲሱ ዐን በኒ እስራኤል ወላ ሐረጅ። ከእኔ የሰማችሁትን ለሌሎች አድርሱ አንዲትም አንቀጽም ብትሆን እንኳን ይላል። መን ከተመ ዒልመን ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም አልጀመሁ ላሁ አናረ የውም አልቂያማ ከማ ቃለ ዐለይሂ ሰላቱ ወሰላም። የሆነን ሸሪዓዊ እውቀት እያወቀ ለሌሎች ከማሳወቅ የደበቀ ሰው አላህ ሱብሓነሁ ወተዓላ የትንሣኤ ቀን የእሳትን ልጓም በአፉ ላይ ያደርግበታል አይነት ተናግረዋል። የምናውቀውን ለሰዎች ማሳወቅ ግድ ይለናል። ይህ ቁርአናዊም ሐዲሳዊም አስተምሮ ነው። ከቁርአንም ሆነ ከሐዲስ እንዲሁም ከዑለሞች የሰማነውን እውነት ሰዎች በዚያ ላይ ማወቅ የሚያስፈልጋቸው ነገር ካለ ያን የሰማነውን ማድረስ። ነቅል ከላም ልዑለማ ወከላም ረሱል ዐለይሂ ሰላቱ ወሰላም ቀብለ ዛሊክ የአላህና የመልእክተኛውን የዑለሞችን ንግግር ለሰዎች ማድረስ። ይሄ ነው ስራችን እዚህ ቦታ ላይ። ሌላው ንዝዝሩን አስመልክቶ የሚያስተምሩ ኪታቦች አሉ። እነዚያንም አንብቤያለሁ አልሐምዱሊላህ። ለምሳሌ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ አልጀዋብ ሰሒሕ ሊመን በደለ ዲን አልመሲሕ የሚለው መጽሐፉ በጣም አሪፍ መጽሐፍ ነው። እያነጻጸረ ክርስትና ከመሰረቱ አንስቶ እስከ መጨረሻው በክርስትና ላይ መሲሁን ዒሳ ዓለይሂ ሰላምን ወደ መለኮት ከፍ ሊያደርጉበት ወይም መለኮታዊ ባህሪ ያለው ሊሉ የቻሉበት ጥቅሶችን ከመጽሐፍ ቅዱስ ራሱ እያነሳ በዚያ ላይ መልስ የሰጠበት የሚገርም መጽሐፍ ነው። ይህን መጽሐፍ አነበብኩ አልሐምዱሊላህ። እና ሌሎችም የኢብኑ አልቀይም ከዛሊክ ሂዳየቱል ሐያራን የሚል መጽሐፍ አለው። ሌሎችን መጽሐፍቶች እነዚህን አነብ ነበር። ከዚያ በኋላ ያን መሰረት ባደረገ ንጽጽር ጀምረናል። አልሐምዱሊላህ እስተመረና ዐላ ዛሊክ። አሁን በእቅድ ነው በዝግጅት አስባችሁበት ነው እየሰራችሁ ያለሁት አሁን ባለው ሁኔታ?
አስበህበትና አቅደህ ነው እየሰራ ያለው? አዎ ዳዕዋ ነው። ዳዕዋ ዒባዳ ነው። ዒባዳ በህይወት እስካለን ድረስ የማያቋርጥ የሆነ አምልኮ ነው። ወዕቡድ ረበከ ሐታ የእትየከል የቂን ይላል አላህ ሱብሓነሁ ወተዓላ። ሞት እስኪመጣብህ ድረስ ጌታን አላህ ተገዛ ይላል። ዒባዳ ደግሞ ትልቁ የአምልኮ ስርዓት ነው። እኛና ነቢያችን ሰለላሁ ዐለይሂ ወሰለም እና እኛ የታዘዝንበት ነው። አላህ በቁርአን ላይ ኡድዑ ኢላ ሰቢል ረቢክ ኡድዑ በሚለው ቃል ላይ አምር አለበት። የአላህ ሱብሓነሁ ወተዓላ ትእዛዝ አለበት። ተጣራ ወደ ጌታ መንገድ ይላል። ወልተኩን ሚንኩም ኡመቱን የድዑነ ኢለል ኸይር፣ ወደ መልካም የሚጣሩ ትውልዶች ከእናንተ ይኑሩ ይላል አላህ ሱብሓነሁ ወተዓላ። ከሌሎች ትውልዶች የተለየንበትና የበለጥንበት ምክንያት ይሄው ነው። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ይላል። ያኒ በመልካም የምታዙ ከመጥፎ የምትከለክሉ ከትውልዶች ሁሉ የወጣችሁ መልካሞች እናንተ ሆናችሁ እያለ ያዘናል። ከትውልዶች ሁሉ የበለጥንበት በመልካም ስለምናዝ ከመጥፎ ስለምንከለክል ነው። የመጥፎ ሁሉ መጥፎ ደግሞ አላህ ሱብሓነሁ ወተዓላን መካድ ነው። የመልካም ሁሉ መልካም ደግሞ አላህ ሱብሓነሁ ወተዓላን መገዛት ነው። ስለዚህ ሰዎችን ከዚህ ከመጥፎ ካሉበት ክህደት መንገድ